ነገ ሚያዝያ 20 እስከ ቀኑ 6 ሰዓት ድረስ 100 እድለኞች ይፈለጋሉ። እነዚህ ቀድሞ የሚገኙ 100 እድለኞች አልጋ፣ ሶፋ፣ ቲቪ፣ የልብስ ማጠቢያ ማሽን የተሟላላቸውን ቤቶች በ4 ሚሊዮን ሲሸጥ የነበረን ቤት በ1 ሚሊዮን 800 ሺህ ብር ኑ ውሰዱ እየተባሉ ነው። ነገ ሚያዝያ 20 የሚመጡ ሰዎች ብቻ በሴሚ ፊኒሽድ ሲገዙ እነዚህ እድለኞች ራሱ ካምፓኒው ፉል ፊኒሽድም ፈርኒሽድም አድርጎ ሙሉ እቃ አስገብቶ ይሰጣል ማለት ነው። 43 ካሬ 3 ሚሊዮን 500 ሺህ የነበረው 1 ሚሊዮን 800 ሺህ፣ 70 ካሬ 6 ሚሊዮን የነበረው 3 ሚሊዮን፣ 93 ካሬ 8 ሚሊዮን የነበረው 4 ሚሊዮን፣ እንዲሁም 108 ካሬ 9 ሚሊዮን የነበረው በ4 ሚሊዮን 500 ሺህ ብር ብቻ ከአንድ ቤት ወደ 4 ሚሊዮን 500 ሺህ ቅናሽ ተደርጎ ለአንድ ቀን እየተጠበቃችሁ ነው። እድለኞች እንደዚህ ቤት ለሚያስፈልገው ቤተሰቦቻቸው አሁኑኑ ላክላቸው። የማይደገም የአንድ ቀን እድል ስለሆነ በዚህ ስልክ ብቻ ነው ቀድማችሁ ተመዝግባችሁ መምጣት የምትችሉት። አስተውሉ፣ እድላችሁን ተጠቀሙ። መልካም እድል ይሆንላችሁ። ነገ ሚያዝያ 20 እስከ ቀኑ 6 ሰዓት ድረስ 100 እድለኞች ይፈለጋሉ። እነዚህ ቀድሞ የሚገኙ 100 እድለኞች አልጋ፣ ሶፋ፣ ቲቪ፣ የልብስ ማጠቢያ ማሽን የተሟላላቸውን ቤቶች በ4 ሚሊዮን ሲሸጥ የነበረን ቤት በ1 ሚሊዮን 800 ሺህ ብር ኑ ውሰዱ እየተባሉ ነው። ነገ ሚያዝያ 20 የሚመጡ ሰዎች ብቻ በሴሚ ፊኒሽድ ሲገዙ እነዚህ እድለኞች ራሱ ካምፓኒው ፉል ፊኒሽድም ፈርኒሽድም አድርጎ ሙሉ እቃ አስገብቶ ይሰጣል ማለት ነው። 43 ካሬ 3 ሚሊዮን 500 ሺህ የነበረው 1 ሚሊዮን 800 ሺህ፣ 70 ካሬ 6 ሚሊዮን የነበረው 3 ሚሊዮን፣ 93 ካሬ 8 ሚሊዮን የነበረው 4 ሚሊዮን፣ እንዲሁም 108 ካሬ 9 ሚሊዮን የነበረው በ4 ሚሊዮን 500 ሺህ ብር ብቻ ከአንድ ቤት ወደ 4 ሚሊዮን 500 ሺህ ቅናሽ ተደርጎ ለአንድ ቀን እየተጠበቃችሁ ነው። እድለኞች እንደዚህ ቤት ለሚያስፈልገው ቤተሰቦቻቸው አሁኑኑ ላክላቸው። የማይደገም የአንድ ቀን እድል ስለሆነ በዚህ ስልክ ብቻ ነው ቀድማችሁ ተመዝግባችሁ መምጣት የምትችሉት። አስተውሉ፣ እድላችሁን ተጠቀሙ። መልካም እድል ይሆንላችሁ። ነገ ሚያዝያ 20 እስከ ቀኑ 6 ሰዓት ድረስ 100 እድለኞች ይፈለጋሉ። እነዚህ ቀድሞ የሚገኙ 100 እድለኞች አልጋ፣ ሶፋ፣ ቲቪ፣ የልብስ ማጠቢያ ማሽን የተሟላላቸውን ቤቶች በ4 ሚሊዮን ሲሸጥ የነበረን ቤት በ1 ሚሊዮን 800 ሺህ ብር ኑ ውሰዱ እየተባሉ ነው። ነገ ሚያዝያ 20 የሚመጡ ሰዎች ብቻ በሴሚ ፊኒሽድ ሲገዙ እነዚህ እድለኞች ራሱ ካምፓኒው ፉል ፊኒሽድም ፈርኒሽድም አድርጎ ሙሉ እቃ አስገብቶ ይሰጣል ማለት ነው። 43 ካሬ 3 ሚሊዮን 500 ሺህ የነበረው 1 ሚሊዮን 800 ሺህ፣ 70 ካሬ 6 ሚሊዮን የነበረው 3 ሚሊዮን፣ 93 ካሬ 8 ሚሊዮን የነበረው 4 ሚሊዮን፣ እንዲሁም 108 ካሬ 9 ሚሊዮን የነበረው በ4 ሚሊዮን 500 ሺህ ብር ብቻ ከአንድ ቤት ወደ 4 ሚሊዮን 500 ሺህ ቅናሽ ተደርጎ